በድሮ ጊዜ የእግዚአብሔር ልዩ ሕዝብ የሆኑት እስራኤላውያን በጠላቶቻቸው በፍልስጤማውያን ቁጥጥር ስር ነበሩ። ይሁን እንጂ እግዚአብሔር አንድ ዕቅድ ነበረው። አንድ መልአኩን ወደ አንዲት ሴት ልኮ እንዲህ አላት፣ አንቺ ወንድ ልጅ ትወልጃለሽ። ይህ ልጅ ለእግዚአብሔር አገልግሎት የተለየ መሆን አለበት። ፀጉሩም ፈጽሞ አትቁረጪው፣ ምክንያቱም እርሱ እስራኤልን ከጭቆናቸው ማዳን ይጀምራልና። ልጁ ሳምሶን ተባለ። እያደገ ሲሄድም እግዚአብሔር ወደር የሌለው ኃይልን ሰጠው። አንበሳን በገዛ እጆቹ እንደ ጨርቅ ይበጣጥሳል። የአህያን መንጋጋ አጥንት ብቻ በመጠቀም እጅግ ብዙ ወታደሮችን ድል ያደረገው እርሱ ነበር። ማንም ሊቋቋመው የማይችለው ኃያል ሰው ሆነ። ሆኖም ሳምሶን አንድ ደካማ ጎን ነበረው። ብዙ ጊዜ የእግዚአብሔርን ፍቃድ ከመከተል ይልቅ የራሱን ፍላጎት ይከተል ነበር። በመጨረሻም ደሊላ የምትባል አንዲት ሴት ወደደ። ፍልስጤማውያን የኃይሉን ምስጢር እንድታውቅ ብዙ ገንዘብ ከፈሏት። በመጀመሪያ ሳምሶን ምስጢሩን ለመናገር ፈቃደኛ አልነበረም። ነገር ግን በብዙ ልመናና ግፊት በመጨረሻ እጁን ሰጠ። ኃይሌ የሚመነጨው ከእግዚአብሔር ነው አላት። ነገር ግን ፀጉሬ ቢቆረጥ ያንን ኃይል አጣለው አላት። በዚያች ሌሊት ሳምሶን በጥልቅ እንቅልፍ ሳለ ደሊላ የራሱን ፀጉር ቆረጠችው። ወዲያውኑ ፍልስጤማውያን ወደ ውስጥ ገቡ፣ ያዙት፣ ሁለቱንም ዓይኖቹን አጠፉት። ሳምሶን ኃይሉን ብቻ ሳይሆን መንገዱንም አጣ፣ ተስፋውም ተሟጠጠ። በእስር ቤት ሳለ ሳምሶን ወደ እግዚአብሔር መጸለይ ጀመረ። ፀጉሩ ቀስ በቀስ ማደግ ጀመረ። ከዚህ ጋር ተያይዞ እምነቱ እንደገና በልቡ ውስጥ ማቆጥቆጥ ጀመረ። አንድ ቀን ፍልስጤማውያን ሊያላግጡበት ወደ ትልቁ ቤተ መቅደሳቸው አመጡት። በዚያ ጊዜ ሳምሶን በልቡ ጮክ ብሎ ጸለየ። ጌታ ሆይ፣ በዚህ የመጨረሻ ጊዜ ኃይልህን ስጠኝ። ሙሉ በሙሉ ኃይሉ ሁለቱን ትላልቅ ምሰሶች ገፋቸው። ያ ታላቅ ቤተ መቅደስ በታላቅ ድምፅ ፈራረሰ። በዚያች ቅጽበት ሳምሶን በሕይወቱ ከገደላቸው ጠላቶች ይልቅ እጅግ ብዙዎችን ድል አደረገ። ሳምሶን ብዙ ስህተቶችን ሰርቷል። ነገር ግን ወደ እግዚአብሔር በተመለሰ ጊዜ እግዚአብሔር በእጅጉ ኃይለኛ በሆነ መንገድ ተጠቀመበት። የዚህ ታሪክ ትምህርት እኛ የቱንም ያህል ብንስት ወደ እግዚአብሔር ተመልሰን ንስሐ ስንገባ እርሱ አሁንም ሊጠቀምብን ይችላል።